ኢትዮጵያ በህብረ ብሔራዊነት የደመቀች ሀገር እንደመሆኗ መጠን በመግባባት ላይ የተመሰረተ ዴሞክራሲ ስርዓት መገንባት አለብን። በኮንሰንሰስ ላይ የተመሰረተ የዴሞክራሲ ስርዓት መገንባት አለብን። እነዚህ ዋና ዋና አቅጣጫዎች ናቸው። ለምሳሌ በኢትዮጵያ የአንዱ ትልቁ ችግር የብሔራዊ መግባባት መፍጠር በሚገባን ጉዳዮች ላይ ብሔራዊ መግባባት አልነበረንም። ስለዚህ ይሄ አንዱ ፖለቲካ ስብራታችን ነው። ይሄንን ችግር ለማለፍ ምን እንስራ? አካታች አገራዊ ምክክር ኮሚሽን እናቋቁምና በታሪካችን ለመጀመሪያ ጊዜ ለምንድነው በትናንት ታሪክ የምንጨቃጨቀው? ለምንድነው አገራዊ የሆኑ ጉዳዮች ላይ መግባባት ያቃተን? ለምንድነው ገዢ ሀገራዊ ትርክት መገንባት ያቃተን? ለምንድነው ተቋማዊ መሰረት ያለው ዲሞክራሲ ስርዓትና ባህል እየገነባን መሄድ ያቃተን የሚሉ ጉዳዮች ላይ ኢትዮጵያውያን ቁጭ ብለን እንምከር ተብሎ አንዱ ባለፉት ዓመታት ከተሰሩ ስራዎች ውስጥ በንግግር በውይይት በምክክር ችግሮቻችን እንፈታለን ተብሎ አገራዊ ምክክር ኮሚሽን ተቋቁሞ በአገራዊ ምክክር ኮሚሽኑ አማካኝነት የትኛውንም ጉዳይ ተነጋግረን መፍታት አለብን በሰለጠነ መንገድ። ለምሳሌ እኛ ሀገር ላይ ህገ መንግስታችን ላይ መግባባት የለም። ህገ መንግስት እንደሚታወቁት በየጊዜው ነው የተቀያየረው። በንጉሱ ስርዓት የነበረ ህገ መንግስት ደርግ ሲመጣ ቀዶ ጥሎ ሌላ ህገ መንግስት የራሱ አቅጣጫ ይዞ መጥቷል። ደርግ ወርቆ ኢህአዴግ ሲመጣ ያንን ቀዶ ጥሎ ሌላ ህገ መንግስት ነው የተቀረጸው። አሁን ይሄን ማድረግ አለብን? ማድረግ የለብንም። አሁን ህገ መንግስትም ሆነ የትኛውም የአገር ግንባታ መልካም ነገሮች ላይ እየተጨመረ ስህተቶች እየታረሙ ነው የሚታለፈው። አሜሪካንን ብትወስድ የመጀመሪያ ፕሬዝዳንታቸው ጆርጅ ዋሽንግተን ነው የሚባለው። አሁን ስራ ላይ ያለው ፕሬዝዳንት ባይደን ናቸው። ከጆርጅ ዋሽንግተን እስከ ባይደን ድረስ የነበረው የአሜሪካን ታሪክ ብትወስድ ያለው ላይ እየጨመሩ ነው የመጡት። ዲሞክራሲያቸው በዚህ መልኩ ነው እየጎለበተ የመጣው። ኢኮኖሚያችን በዚህ መልኩ ነው እያደገ የመጣው። መምጣት ብቻ ሳይሆን በዓለም ኃያል የሆኑት። ስለዚህ እኛ አፍሪሰን ከመነሳት የሚያወጣ ውይይት፣ ምክክር እና ቁጭ ብለን መመካከር አለብን ተብሎ አገራዊ ምክክር ኮሚሽን ተቋቁሞ ይሄ ስራ ተጀምሯል። ከዚህ አኳያ መልካም ነገር አድርገን መውሰድ የሚገባል። ለምሳሌ አንዱ ህገ መንግስት ላይ ነው አይደል አለመግባባት የምነሳው። ህገ መንግስቱ ላይ የምነሳው ነገር ቁጭ ብለን ተነጋግረን እንድበታለን። እኛ ህገ መንግስትን እንደ መጽሐፍ ቅዱስና እንደ ቁርአንም ማየት የለብንም። ህገ መንግስትን ደግሞ እንደ ማንኛውም ወረቀት በየቀኑ የምንቀደን የምንጥለው መሆን የለበትም። ስለዚህ ከትናንት ምርጥ ሆኖ የተሰሩ ስራዎችን በህገ መንግስቱ የተካተቱ ሀሳቦችን እንጠብቃቸዋለን። መሻሻል የሚገቡ ነገሮችን እናሻሽላለን። አገራዊ ምክክር ኮሚሽን ከሁሉ ማህበረሰብ ተወክሎ የመጣው ሰው ምግባባ ከሆነ ይሄንን በተቋማት መንገድ እንዴት መሰራት እንዳለበት ውሳኔ ይሰጣሉ። መግባባት ካቃተንስ ደግሞ ምን መሆን አለበት? የኢትዮጵያ ህዝብ መወሰን አለበት ብለን ጀምረናል። ይሄ ትልቅ ውጤት ነው ብለን ነው በሐሳብ ደረጃ ይሄ መጀመሪያ የለውጡ መንግስት ተቀብሎ የኢትዮጵያውያን ጥያቄ መሆኑን ሪኮግናይዝ አድርገው አገራዊ ምክክር ኮሚሽን አቋቁሞ ህገ መንግስትንም ቢሆን ቁጭ ብለን መነጋገር እንችላለን ተብሎ ረጅም ርቀት ተይቷል። አሁን አገራዊ ምክክር ኮሚሽኑ ወደ ዋናው ዲያሎግ እየገባ ነው ያለው። ሲገባ ይሄ ችግር ይፈታል ብለን እናምናለን። ሰንደቅ ዓላማ ላይ መግባባት የለንም፣ ይሄም ይፈታል ብለን እናምናለን። ዋና አገራዊ የሆኑ ጉዳዮች ላይ መሰረታዊ የሆኑ ጉዳዮች ላይ ብሔራዊ መግባባት የለንም፣ ይሄንንም ችግር ይፈታል ብለን እናምናለን። አንዱ ትልቅ እርምጃ ነው ተብሎ የተወሰደው ቁጭ ብለን በመነጋገር በመወያየት በመመካከር አገርና ህዝብን ማዕከል በማድረግ የመጪውን ትውልድ ማዕከል በማድረግ የግለሰቦችና የቡድኖችን ፍላጎት ሳይሆን የመላው ኢትዮጵያውያን ብልጽግና ማዕከል በማድረግ መነጋገር እንችላለን ተብሎ የተጀመረው ስራ በጥሩ መንገድ እየሄደ ነው። ይሄን አጠናክረን እንቀጥላለን ነው አንዱ የታየው።